አይደለም። አረ ተረጋጋ። ቆይ ዮብ እንደዛ አይደለም አንቺ ተረጋጊ። እንደዛ እውነት ነው ያናድሽ። ወንድ ሄደሽ ይቅርታ ብለሽ ከእናንተ መካከል ከዛሬ ጀምሮ ወጥቻለሁ ብለሽ ይቅርታ መጠየቅ አለብሽ። አይደለም ይቆ ማለት ስለዚህ ሌላ የምታስቢው ነገር አለ። አውቀሽ እንዲበጣበጡ ነው አመጣጥሽ። እሺ ሌላ ምንድነው? እሺ ያሰብሽ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የዮብና ያና ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ባለፈው እንግዲህ የሆነ ቪዲዮ አይታችሁ ነበረ፣ ተስፋ አደርጋለሁ እንዳያችሁትም። ዮብና ሀና እንግዲህ ምን ላይ እንዳሉ ቪዲዮን አይታችሁታል ብዬ ገምታለሁ። ስለዚህ ዛሬ ምናልባት ከተስማሙልኝ ዛሬ ዮብን ቀጥሬዋለሁ። እንዳያችሁት ዮብ ከቤት ተባሯል። ስለዚህ ዛሬ ጠርቻለሁ። ለማንኛውም ግን ቤተሰቦች እናንተም ከልብ አድርገን እናመሰግናለን። ቆንጆ የሆነ የሰጣችሁት ኮሜንት አለ። ያንንም በመመልከት እኔም ደግሞ እንደምታውቁት ሁለቱ ህይወታቸው እንዲበጠበጥ አልፈልግምና ወደ ነበሩበት ህይወታቸው እንዲመለሱ የበኩሌን ጥረት እያደረኩኝ ነው። እንግዲህ ግን ትንሽ ከበድ ያደረገው ነገር ምንድነው? ዮብ ከቤት ወጥቷል። ዛሬ ቀጥሬዋለሁ እንዲመጣ ላገኘው ፈልጋለሁ ለማነጋገርና ሁለቱንም ቀጥሬያቸዋለሁ። ባይዘው ግን እንግዲህ የሚመጣው ማን እንደሆነ ባላውቅም ዮብን ለማናገር ሞክራለሁ። ከዛ በተረፈ ደግሞ ሁለቱ እንዲስማሙልኝ እናንተም የበኩላችሁን ድርሻ ብታደርጉ ደስ ይለኛል። ስለዚህ ዮብን እየጠበቅኩት ነው። ዛሬ እሱ ይመጣል። እሱ ከመጣ በኋላ ደግሞ ምን እንደሚለን አብረን የምንሰማው አብረን የምናየው ነው የሚሆነው። ምክንያቱም ህይወት ነው። በህይወታቸው ደግሞ መካከል ያ ነገር መፈጠር የለበትም። እንደምታውቁት ትዳር ነው። በዛ ላይ ደግሞ የልጅ አባት ነው። እሷም ደግሞ የልጅ እናት ስለሆነች በጣም ጨንቋታል። ይህ ነገር ይገጥመኛልን ብላ አስበው አታውቅም። እንደ ሁኔታዋ ደግሞ ቪዲዮ ላይ እንዳያችሁትም ተበሳጭታለች። ከዛም ከቪዲዮ ጀርባም ጥሩ ስሜት ላይ አይደለችም ያለችው ሁኔታና አሁን ላይ ደግሞ እሱም መመለስ አለበት ወደ ነበረበት። ትልቅ ጥፋት ነው ያጠፋው። መደረግ የሌለበት ነገር ነው ያደረገው። ምክንያቱም የፈለገ ነገር ብታጠፋም ብትናገረውም እንኳን ራሱ ከቪዲዮ አንጻር ካየችው አንጻር ህይወት ስለሆነ ይህ ነገር ይሆናል ብላ አልገመተችም። ስለዚህ ግዴታ ምን መሆን አለበት? ወደ ቤቱ ተመልሶ ይቅርታ ጠይቆ እናንተም ሀሳባችሁን እየሰጣችሁ ነው፣ ይቅርታ ማለት አለበት። ከዛም በላይ ነው መሆን ያለበት። እውነት ለመናገር ትልቅ ጥፋት ነው ያጠፋው። ከልጅቷ ጋር እንደዛ ከማድረጉ ባሻገር ጥሎ ከቤት መውጣቱ ለምን ትናገረኛለሽ የማለት ያክል ነው። ያ ደግሞ ለእሷ ክብር አይሰጣትም። በጣም ነው እንደውም ኢሞሽናል ያደረጋት። ስለዚህ ዛሬ ጠርቻለሁ፣ የምናየው ይሆናል፣ እንሰማለን። ቤተሰቦቼ እናንተንም ከልብ አድርገን እናመሰግናለን። ልጅቷም ደግሞ ለምን እንደዛ እንዳደረገች እሷንም የምጠይቃት ይሆናል። ሁለቱንም ለማነጋገር ሞክራለሁ። ከመካከላቸው እንድትወጣ ለማድረግ አስቤያለሁ ዛሬ። ቤተሰቦቼ እንግዲህ እግዚአብሔር ይርዳል። ለማንኛውም ስለዚህ ቤተሰቦቼ እንግዲህ ዮብ እየጠበቅኩት ነው። ዮብም እየመጣ ይመስለኛል፣ ደውሉልኛል። እንግዲህ አብረን የምናየው ይሆናል ምን እንደሚለኝ። ብቻ ሁላችሁም በጸሎታችሁ አስቡኝ። ምክንያቱም መታረቅ አለባቸው፣ መስማማት አለባቸው ወደ በፊቱ ህይወታቸው እንዲመለሱ። እናንተም ኮሜንት ላይ ቆንጆ የሆነ ኮሜንት ስጡ። አንዳንዶቻችሁም ያልሆነ ሀሳብ እየሰጣችሁ ነው። ዮብ እንዴት ነህ? ሰላም ነው? እንኳን ደህና መጣ የኔ አክባሪ። እናመሰግናለን። እንዴት ነህ? ደህና ነህ? እንዴ ቤተሰብ ሁሉ ሰላም አለ? አዲስ ነገር እንግዲህ ዛሬ ፈልጌ ነው እንድትመጣ እንትን ያደረኩት። ምክንያቱም ያደረከው ነገር በጣም ተገቢ አይደለም። ከባለፈው ስህተት የዛሬው ስህተት ከፋ። ምክንያቱም ምንም ነገር ብትልህ እንዳየኸው ተናዳለች። ጥሩ ስራ አይደለም። እኛም ተቆጥተናል፣ ተናግረናል አይደለም። ከቤት ጥለህ መውጣትህ ተገቢ ነው? ምን አስፈለገ ከቤት መውጣት? ህይወት አይደለም? ይህ ነገር ቢፈጠር እንኳን እሺ ችግር የለም ቢከፋህም እንኳን ብትናገርህ ችግር የለም ብለህ ጸጥ ብለህ መቀበል ስትችል ከቤት ጥልሃት መውጣት ማለት ምን ማለት ነው? ይሄ እኮ ለእሷ ክብር እንደሌለ ነው የሚያሳየው። ንቀት ነው፣ በጣም ነውር ነው። እኔ በጣም ነው የተናደድኩብህ። አይደረግም። ተናዳለች፣ ኢሞሽናል ሆናለች፣ ልጅ ይዛለች አይደለ? ስለዚህ እሺ በቃ ተረጋጊ፣ ያ ነገር ትክክል አይደለም ብለህ ማለት ስትችል ጥልሃት ጭራሽ ከቤት መውጣት የለብህም ነበር፣ መደረግ የለበትም። ለማንኛውም ዛሬ ላናግር እፈልጋለሁ። ምክንያቱም እናንተ ሁለታችሁ ባልሆነ ምክንያት ህይወታችሁ እንዲፈርስ አልፈልግም። እኔ ሁለታችሁንም አክብሮት አለኝ፣ እወዳችኋለሁ፣ አክብራችኋለሁ። ስለዚህ መደረግ የለበትም። ዛሬ አንተ ስህተትህን አውቀህ ሄደህ ይቅርታ ጠይቀህ ህይወታችሁን በስነ ስርዓት እንድትመሩ። ልጅህ ነው። ልጅህ አይናፍቅም? ለደቂቃ እንኳን መለየት የማትችለው ልጅ ዛሬ እንዴት ነው ጥለህ ልትወጣ ያስቻለ? ተገቢ ነው እንዴ? ሰው አይተሃል። በጣም ቤተሰቦቻችሁ እየተቆጡ ነው ያሉት። ከቤት መውጣት የለብህም። ስለዚህ ዛሬ ቤት ትሄዳለህ። ምክንያቱም አንተ ከቤት እንድትወጣ ሲያስደረገህ ነገር ምንድን ነው ምክንያቱ? አሁን ያው የተረዳሽን ማለት ማንም አይረዳኝም። እኔ ይሄን ማለት ያው ማለት የታየው ነገር ያው ታይቷል። ጥፋት ሊኖርብኝ ይችላል። ነገር ግን ቤት ውስጥ
በጣም እንትን እያለች ነው ማለት በጣም በቃ የሌለው እውነቷን ነው። እሷ እኮ እኔ ባንተ በሷ ቦታ ብሆን እኔም እንደዛ ነው። ሰው ይመስለኛል በጣም ይደውሉላታል ማለት ያው እኔ ከሄድኩኝ እንዳየሽው ወይም እንደሰማሽው ከሳምንት በላይ ሆኖኛል ማለት ከቤት ከወጣሁኝ። ምክንያቱም ከቤት የወጣሁበት ትልቁ ታርጌቴ ጭቅጭቅ ሰለቸኝ ማለት በቃ በየደቂቃው በበላው በጠጣው ቁጥር ነው በቃ የምትጨቃጨቀኝ። ስለዚህ እኮ እሷ ትክክል ናት። አንተ ያንን ነገር መውጣት ሳይሆን እዛው ማለት ይቅርታ ብያታለሁ። አሁን አንቺ እንደዚህ ላገኝ ብለሽኝ ወይም ቪዲዮ ስለሰራሽ ምናምን አይደለም። ነገር ግን አንተ ለህይወት አታስብም እንደ ቪዲዮ ለመስራት ስለማስብ ነው እኮ ስለማስብ ማለት ነው ይቅርታ ብያታለሁ ማለት በቃ እሷ ጋር ያለውን ነገር በቃ መጀመሪያም የመጣች በጥሩ ነገር ስለመጣች በቃ ይሉንታ ይዞኝ ነው የሄድኩትኝ እና ይሄ ምናልባት ተቃቅፈን ምናምን የሰራ ነው ቪዲዮ አለ በዛ በጣም በቃ በጣም በትልቁ ይቅርታ ብያታለሁ እኮ እኔም ያንን ቪዲዮ አይቼ ነው ትክክል ያልሆነ ነው ያናድዳታል። ይቅርታ ብያታለሁ በጣም ከልቤ ይቅርታና በቃ ካሁን በኋላ ምንም ነገር እንኳን አይደለም እሷ ጋር ይቅርና ይሄ ዩቲዩብ ምናምን የሚባል ነገር ራሱ በቃ በጣም ምንም አታየኝም ምናምን ሁሉ ብያት ነበር። ነገር ግን እሷ ምንድነው ያለችኝ በቃ ውጣ ነው በቃ ውጣልኝ አሊህ። ስለዚህ ሰው ልጅ ደግሞ ውጣ ከተባለ ምንድነው ማያደርግ ያለበት? ብትልህም ኖ ቤትክ ነው። ኧረ ልትደበደበኝ ነው የምትደርሰው። አንቺ ልትደበደብም መደብደብ አለብህ። እውነቱን ልንገርህ፣ ምክንያቱም ያ ነገር ስህተት ነው። እሷን ነገር ለዚህ ያነሳሳት ያየችው ነገር ነው አይደለ? ማንም ሰው አሁን ለምሳሌ ቪዲዮ ያዩት ሰዎች አይደለም ነው ተረድቻለሁ እኔ ቪዲዮ ያዩት ሰዎች ሊናገሩ የቻሉት ለምንድን ነው? እስር ሆነው ነው አይደለም? ያዩትን አይተው ነው። ስለዚህ እሷም ደግሞ ልክ ናት። ህይወት ነው ቀልድ ነው። እንደዛ ብታረግ እንኳን አንተ ይሄ ነገር ምንድነው ባለቤቴ ብታይ ጥሩ አይደለም፣ እንደዚህ ማድረግ አልፈልግም እኔ ብለህ ማለት አትችልም እንዴ? ትችላለህ እኮ። እዚህ ጋር ደግሞ ቤትህ መታ ብትጨቃጨቅህ ኖሮ ጸጥ ብለህ ማድረግ ያለብህ አይደለም። እውነቴን ነው። እኖ ተረድቻለሁ። አዳምጪኝ እሺ። ነገርኩሽ እኮ አሁን ለምሳሌ ልግደልሽ ቢልሽ ባለቤትሽ ልግደልሽ ቢልሽ ማለት ነው ወጣሽ ንዴት ውስጥ የሚያልፍለት መውጣት ግዴታ ነው አለ። እኔ ደግሞ ሳምንት ይሆነኛል አሁን ከወጣሁኝ። ነገር ግን አሁንም ያው ነች። እባክሽን እያልኳት ነው እየለመንኳት ነው። እባክሽን ረፊ እያልኳት ነው። በቃ አንድ ቀን ተሳስቻለሁ። ያም ስህተት እኮ ምን ይሄን የተጋነነ ስህተት አይደለም። ምናልባት ቪዲዮ መስራቴ ወይም እሷ ጋራ ብቻ እንዴት ልንገርሽ በቃ ይሄን ያህል ከቤት የሚያስወጣ ከቤት የሚያስባር የሚያደባደብ የሚያጣላ ነገር አይደለም። ስለዚህ የወጣሁበት ምክንያት ምንድነው? በቃ ውጣልኝ በቃ ልህ ነው። ጭራሽ ደግሞ አንተ አሁን ይሄን ነገር ስታደርግ እንደመውጣትህ እንደውም እቺ ትጉርቴ መጣሽ። እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ነሽ? አለ እንዴት ነሽ? ደህና ነሽ? አለ ሰላም። ለምን ነበር የፈለግሽው? ይሄው እንግዲህ ዋናው ዛሬ አጣልፈሽ ምናምን ስትጠሪኝ በቃ ለምን ፈልገኝ ነው ምናምን ባኮችን የመጣሁልኝ። አዎ ፈልግሻለሁ ማለት የፈለኩሽ ምክንያት አንደኛ ነገር እንግዲህ እየተፈጠረ ያለው ነገር ታውቂያለሽ። ነገሩ በጣም ያሌለ ቦታ እየደረሰ ነው ያለው። ስለዚህ ይሄ ነገር መስተካከል አለበት። እንደ ጥፋተኝነትሽን አምነሽ ይቅርታ ማለት አለብሽ። ለምን የሰው ህይወት እየተበጠበጠ ነው ያለው አይደለ? ስለዚህ ልጅቷ ያለችበትን ደረጃ የተሻለ ጭራሽ እሱ ከቤት ጥሎ ወጣ። ያ ማለት ደግሞ ትዳሩ የመጨረሻ ደረጃ ላይ እንዲደርስ ማዳረግ ነው። አንቺ ስህተትሽን አምነሽ ሰውም እንዳለው ሁሉ ነገር ሆኖ በቃ ይቅርታ ጠይቃለሁ እኔ የነሱ ህይወት እንዲበጠበጥ አልፈልግም ብለሽ ጥፋትሽን አምነሽ ይቅርታ መጠየቅ አለብሽ። እግሯ ስር ወድቀሽም ቢሆን ለምነሽም ቢሆን ይቅርታ መጠየቅ አለብሽ። ቆይ አንቺ እንዴት ነው የምታስቢው? ሲጀመር እኔ ማን ነው ይቅርታ መጠየቅ ማለት ይቅርታ የሚያስጠይቅ ነገር ምን አጥፍቻለሁ እንዴ? እያየሽው እኮ ነው ተጣሉ ሁለቱ። የሰው ትዳር ተበቃ የራሳቸው ኬዝ ይኖራቸዋል እንጂ የራሳቸው ኬዝ አይደለም። ኬዝ የላችሁም። ካሁን በፊት ተጣላችሁ። ለነሱ ጥሩ ነገር ነው እንጂ አደረኩ ምን መጥፎ ነገር አይደለም። እንዲያውም ልመሰገን እንኳን ወደ ቤታችን መጣሽ ነው ልባል ምገባ እንጂ ጭራሽ ይቅርታ ብራ ስለፈቼ ምናምን አይ አይደለም የኔ ቆንጆ። አሁን ለምሳሌ ካሁን በፊት እናንተ ሁለታችሁ እንዴት አይነት ህይወት ነበራችሁ የምትኖሩት? ማለት ያው አንዳንዴ ያው የሰው ልጅ ይጋጫል ማለት አንዳንዴ እንጋጫለን ነው ነገር ስልሽ ይሄ ደግሞ ያው አላ ባልና ሚስት ሲኖር ያሁኑ የከፋ ነው የደላበት ምክንያት ደግሞ እሷ ስለመጣች ነው። እሷ ደግሞ መልካም ላደርግ ብላ ነበር፣ ግን ደግሞ ነገሩ ተቀየረ። ጀመር ሁለቱም ተነጋግረው ነው የመጣችው። መጣለች እንደማንኛውም ሰው ጥሩ ላድርግ ብላ መጣለች አይደል? ግን ከዛ በኋላ ምናልባት ያው እሷም እንግዲህ ያው ምን በምንም ይሁን እንግዲህ እግዚአብሔር ነው የሚያውቀው የልባችንን። እኔ ሲጀመር ምንም መጥፎ ነገር ያደረኩት ነገር የለም። እንደያየሽ ነገር አይደለም። ባለፈው ስሜቷን አይተሻል። ቢሆንም እሷን ከቅናት አንፃር ምናምን እሱ ሲወጣ ደስ ስለማይላት ምናምን ይሆናል እንጂ እኔ መጥፎ ነገር አድርጌ ምናምን አይደለም። እቺ ልጅ እኮ ያየችው ካለላ ምንም ያደረገነው ነገር የለም አይደለም እንዴ? ምን ማለት ነው? ቡርቴ ውጭ ላይ ታን በቃ የሆነ አብሮኝ እንዲሆን የሆነ ሐሳቤን እንዳጋራው ከጎኔ እንዲሆን ነው እንጂ ሌላ ነገር እንኳን አላደረግንም አይደል? እንዴ ወይ ቪዲዮ አይደለም። አንቺ እንደ ተመልካች ሆነሽ እንደ አድራጊ ሆነሽ ሳይሆን እንደ ተመልካች ሆነሽ ያንን ቪዲዮ እኔ ያን ቪዲዮ ተሰማኝ አይደል? ለሷ ምናልባት ሊመስላት ይችላል እንጂ እኔ ከሱ ጋር ምንም ያደረግነው ነገር የለም።
ሌላ ምን ተንበርክ እንደገና ጥያቄ አልጠየኩትም አይደለ? እንደው አግባኝ ብዬ ያላልኩ እንደዛም ባይሆን ሂደቱ እንደዛ ነው። ልጅቷ ደግሞ ምንድነው ያየችበት ነገር ከቤት ጸባዩ ተቀየራለች። ካንቺ ጋር ከተገናኙ ጀምሮ ጸባዩ ተቀየራለች። ስለዚህ ለምን አትናደድ? ለምን አትቀና? ወይ ምናልባት ራሱ የደበረው ነገር ይኖራል ቤት። ስለዚህ ሁለታችሁ ናችሁ ማስተካከል ያለባችሁ። አንተም ከሷ ጋር ያለን ነገር እንዴት ማካሄድ እንዳለብህ ማወቅ አለብህ። አንቺም ደግሞ ከእነሱ ጋር ምን ያክል እስከምን ድረስ መግባባት እንዳለብሽ ታውቂያለሽ። ይሄ ጥፋት ነው፣ ጥፋትሽን ይቅርታ መጠየቅ አለብሽ። እኔ እንግዲህ የራሳቸው የመግባባታቸው ሁኔታ ነው እንጂ እነሱ ምንም ያደረግነው ነገር የለም። እሷ በየትኛው በኩል እንዳየችው አላውቅም፣ በየትኛው አቅጣጫ እንዳየችውም እንዴት እንደተረዳችሁ ለሁለታችሁም ህይወት የሚበልጥብህ ህይወትህ ነው የሚበልጥብህ ይኸውልሽ አሁን እሷ ማለት ነው ምናልባት አንዳንድ ሰዎች በጣም በዚሁ አጋጣሚ እንደውም ሰላም አላልኳቸውም። ምናልባት ያው አጋጣሚ ስለሆነ ማለት የመጣሁት ተቀጣጥረን ወይም አንቺ ጠርተሽ ቢሆንም ዝም ብዬ ዘው ነው ብዬ የገባሁት። ምክንያቱም ምንም አላልኳቸውም ስልሽ ኮሜንቱን በሙሉ አይቼዋለሁ። በጣም ይሰድቡኛል ምናምን፣ በጣም ብዙ የሚሳደቡ ሰዎች አሉ እኔን ማለት ነው። ነገር ግን ልጁ ምን ሆኗል የሚል ነገር ግን የለም። ይሄ ልጅ እኮ የሆነ ነገር አድርጋው ቢሆንስ የሚል ነገር ግን የለም። ገብቶሻል? በቃ ዳይሬክት አችን ያዩዋትን ብቻ ምክንያቱም ከግድ እኮ ሁሉ ነገር በካሜራ አይገባም አይደለ እንዴ? ሁሉ ነገር በካሜራ አይገባ እንዴ? ምናልባት ያን ቪዲዮ አይተው እኔ ላይ ነው በቃ እኔ ጀጅ የሚያደርጉ እኔ ብቻ ነው። ምክንያቱም አንተ ነካ ያ ብቻ አይደለም። ምክንያቱም ሌላ ምክንያት ቢኖርም እሱ ጋር ብቻ አትፍረጅ። ምክንያቱም እኔ እሱ ጋር የሄድኩኝ ጸበል ጀለት ነው የሄድኩኝ። ቪዲዮውን አሞት ስለሰራ አሳዘነኝ። ሄድኩኝ ቤታቸውን አፈላልጌ ሄድኩኝ ሰጠሁት። ከዛ ውጭ ላይ ደግሞ እንድንገናኝ አልኩት። እኔ እንደምታውቁት በቅርብ ነው የመጣሁኝ። ስለዚህ የኔ የምለው ቤተሰብ ስለሌለ ሀሳቤን እንዳጋሩ የሆነ ነገር መግዛት ብፈልግ እንዴት ማድረግ እንደዛ ማድረግ ከፈለግሽ ወይ ደግሞ እንድንባባ ለማድረግ ያክል ነው እንጂ ሌላ ምንም ይዘለለ ነገር አሁን ለምሳሌ ሰው መውጣት አትችልም አይደለ? ወይ ደግሞ ቤታችሁ ሄደሽ እንደዛ ፍርሽ አድርገሽ እንዲደሰቱ ብታረጋቸው። አዳምጪኝ ብርቱካን፣ አሁን እዚህ ጋር ምን አለ መሰለሽ፣ እውነት ለመናገር አንቺ ጥሩ ነገር ለማድረግ ነው እኔ ጋር የመጣሽው ማለት ያው ለእኔ ብለሽ ሊሆን ይችላል። እንደምታየኝ እኔ በጣም ተደብሬ ያለሁኝ አሁን ማለት በቃ በዚህ ሳምንት አንቺ ጋር ከተገናኘን ቀን በኋላ እኔ በቃ ኃይለኛ ዲፕሬሽን ውስጥ ነው ያለሁት። ቤት ውስጥ በቃ ሰላም አይደለም። ከዛ ተጣላንም ምንም አልነ ተደባደብንም። ያ ብዙ ማለት ካሜራ ውስጥ ያልገቡ ነገሮች አሉ። ምክንያቱም ሁሉን ነገር ስትናገሪ ስታደርጊ ካሜራ የለም መቼም ወይና ቅራጸኝ ልንደባደብ ነው ልንሰዳደብ ነው ተብሎ እንትን አይልም፣ ካሜራ አይደቀንም። ነገር ግን በጣም ብዙ ነገር ተፈጥሯል ቤት ውስጥ በጣም ማለት ነው። የምር ሀና ደግሞ በጣም ከተናደደች ምንም የምታደርግ ሰው ነች። በጣም ምንም ታደርጋሽ ገብቶሻል። እና በዛ ምክንያት እኔ ደግሞ ራሴን እፈልገዋለሁ፣ ልጄን እወደዋለሁ። ለልጄ ስል መኖር ስላለብኝ ከቤቴ ወጥቻለሁ። ነገር ግን ከቤቴ የመውጣቱ ትልቁ ያው ይቅርታ አድርጊልኝና አንቺ ነሽ ባይ ነኝ። ምክንያቱም አንቺ ባትገፋ ነው አይደለም የሚባል እኔ ለሱ ያዝኝ ፖስት ጭራሽ ሌላ ነገር ወደ እኔ ስሚኛ፣ በጣም የሚያሳዝን ነው። በአንቺ ምክንያት ነው ምንም ይሁን ማለት አንቺ እኮ ጥሩ ለማድረግ ነው። እኔ አንተ በደልኩ ለአንተ መጥፎ ነገር አደረኩ መጀመሪያ አዳምጪኛ እኮ። ታዲያ አንቺ ነሽ አትበለኝ። እኔ አንተ እንደበደልኩ ነገር አታስመስል እንዴ። አይደለም አዳምጪኛ እንዴ። ምንም ይሁን አንቺ ቀጥ ብለሽ የመጣሽው ለእኔ ብለሽ ነው ታዲያ ማለት በቃ የሆነ እንድድል ሊሆን ይችላል ማለት ያው አንዳንዴ እግዚአብሔር ሊሆን ይችላል ብለህ ነው። እሺ በቃ ነው ለኔ ብለሽ መጠሻል። ነገር ግን ከዛ በኋላ በቀጥታም ይሁን በተዘዋዋሪም ይሁን አንቺ ላይ ተገናኝተናል። በሻል ሰው በተረዳበት መንገድ ምናልባት እኔ ሌላ ነገር አላሰብኩም። ምንም ያሰብኩት ነገር የለም። ቪዲዮ ሰርተናል። አዎ አብረን ቪዲዮ ተለቋል። ስህተቱ አንዱ ስህተቱ እሱ ነው። ሁለተኛ ነገር ደግሞ ከዛ በኋላ ላግኝህ ባትይ ኑሮ ይሄ ሁሉ ነገር አይፈጠርም። ምናልባት ተገናኘን ምን አደረግን? ምናልባት አልኩት አሁን ቤት ስላለች ምናምን ያለው ነገር ምንም ቢሆን ደግሞ አንድ ነገር ልንገርሻ። ምንም ቢሆን ደግሞ ምናልባት ያው የልጄ እናት ነች። ምንም ቢሆን አሁንም ለአንድ አመት ከምናምንም ቢሆን በትዳር አብረን የቆየን ባልና ሚስቶች ነን። ይቅርታ ብለሻት እውነት እሷ ልቧ የሚመለስ ከሆነ ይቅርታ ብትያት እኔ ደስተኛ ነኝ። ይቅርታ መጠየቅ አለብኝ። ቤት እየፈረሰ እኮ ነው እኮ ቢሆንም እነሱ ራሳቸው ይቅርታ ተባብሎ ቤታቸው ማስተካከል ይችላሉ እንጂ እነሱ ጋር እኔ እንደዚህ ከሆነ አንቺ አይደለም ይቅርታ የሚያስብል ነገር አይኮ የእሷ ሀሳብ ጥርጣሬዋ እንደዚህ ተደርጎ ይሆናል ብላ አስባ ነው እንጂ እኔ መጥፎ ነገር አድርጌ ምንም ነገር እንድታስብ ያደርግሽ ምክንያት እኮ ነው። አነሰም በዛ ምንም አለ ምንም እኔ ይቅርታ ማንም አንቺ ጓደኛሽ ናት። ይዘሻት ማለት አብረሽም መጠሻል ያኔ እኔ ከዛ በኋላ ምንም ያኔ እንደተደባደብነ ማለት ነው። ከዛ በኋላ ቤትም አይደለሁም ተመጣላችሁ። እኔ ስልኬን ይሄ ኪቦርድ ስልክ ይጀን የወጣሁትኝ ዩቲዩብንም እንደፈለገ የምታደርጉትና እያደረጋችሁ እየተደባደባችሁ ያላችሁት እናንተ ናችሁ። አሁንም እንዳመጣሽ ጓደኛሽ ናት። ይቅርታ በቢያት እኔ ልጄ ጋር መግባት ፈልጋለሁ። እውነት እሷ ልቧ ቅን ሆኖ
ይቅርታ አድርጋልኝ ቤቴ መሄድ ፈልጋለሁ። ስለዚህ በግዷ ነው ይቅርታ የምጠይቀው። ምክንያቱም ምክንያት የሆንሽው አንቺ ነሽ። አንቺ ከነሱ መካከል ለመውጣት ሀሳቡ የነሱን አይደለም። እኔ ልንገርሽ፣ ቆይ ከነሱ ህይወት ውስጥ መውጣት ከፈለሽ የነሱ ህይወት እንዲመለስ የምታስቢ ከሆነ ለሱ መልካም እንዳሰብሽለት ይህ መበጣበጥ ምክንያት ስለሆነ ሰላም እንዲመለስ የምትፈልጊ ከሆነ አንቺ ይቅርታ ግዴታሽ ነው መጠየቅ ያለብሽ። ይቅርታ ብለሽ ከነሱ መካከል መውጣት አለብሽ። በቃ አንቺ ግዴታ ብለሽ ልታስቢ ትችያለሽ። እኔ ግን ምንም አይነት ይቅርታ የሚያስጠይቅ ነገር ሰርቻለሁ ብዬ አላስብም። በቃ ስለዚህ በኋላ በህይወታችሁ አልገባም ማለት አይደለም። ምንም ማግኘት ምክንያት ግን አንተ ግን ከፈለክ አለመምጣት ትችላለህ። እኔ ማለት ሲጀመር ምን ላደርግ እመጣለሁ? እኔ ከሆነ ሁሉ አንቺ ጋር አልጠራም። ሲጀመርም አልፈልግም አልመጣም። አልተመቸኝም እንደዚህ ብሎ ነገር የለም። ሁለታችሁ ተስማሙና ህይወታችሁን እንዲመራ ማድረግ ነው ያለብሽ። አይደለም አጎንብሽ አልተባልሽም እኮ ግን ማለት ነው ይቅርታ ማለት እኮ የመልካምነትን ጥግ ነው የምታሳየው። መልካም ሆነሽ እንደመጣሽ ይቅርታ ጠይቀሽ ነው። እሺ መጀመሪያ ሳንጠራሽ ምንም ሳትባይ ነው የመጣሽው አይደል? ስለዚህ ሄሊና ጥሩ ነገር ያደረግሽ ስለመሰለኝ ሄሊና ካለሽ በቃ በዚህ ምናልባት በዚህ ምክንያት ይፈወስናል ብዬ ስላሰብኩኝ እንጂ እኮ ያን አሰብሻል። አሁን ደግሞ ምን አጥፍቼ ነው ይቅርታ ምን በደልኳት ነገር ስላደረኩ ለአንተ ጥሩ ነገር ስላደረኩ ይቅርታ ልጠይቅ? እስቲ አዳምጪ። አላደርግም ይቅርታ አላደርግም። አትሳቂብኝ። ያምሻል እንዴ? ማለት መልካም መስለሽ የመጣሽ ምንድን ነው? መጣሽ አይደለ? መጀመሪያ መጣሽ። ስለዚህ አሁንም ሁለተኛ ሄደሽ ማለት ነው በቃ ሀኒቾ ምኑን እንትኑን ተይው። ስለዚህ አመሰግናለሁኝ። በቃ ማለት ጥፋት እኮ ላይ ነው ሰው እኮ ማለት ነው አውቆ እንኳን ዋሽቶ እንኳን ሰውን ያስታርቃል። ስለዚህ እኔ ደግሞ አንድና አንድ የምታውቂው ነገር ማለት በጣም የምወደው ምሳሳለት ልጅ አለ እኮ ገብቶሻል። እሷ ደግሞ በአንቺ ምክንያት ከቤት አባራኛለች። አሁን ብቻዬን ነው እየኖርኩ ያለው። ስለዚህ በግዴታም ይሁን በውዴታ ሂደሽ ምን ችግር አለ? ለኔ ስትይ ማለት ነው በቃ ከፈለክ ይኸውልህ አንተ ሄደህ ሚስትህን ይቅርታ ማለት ትችላለህ። እሱ እኮ ይቅርታ ትችላለህ። በቃ እኔ ግን ይቅርታ አልልም። ለምን ለማትዩ በቃ ጥፋት አይደለም። እኔ ለራሴ ጥፋት ነው ጥፋትሽ ነው እንጂ ውዴ ጥፋት ለእናንተ ይሆናል፣ ለእኔ ግን ጥፋት አይደለም። እንዴ መልካም ነገር ያደረገው ጭንቅላት ካለሽ ይኸውልሽ ጭንቅላት ካለሽ የሰራሽው ስራ ትክክል አይደለም። ስለዚህ ይቅርታ ጠይቀሽ ጨርሹ እንዴ ምን ማለት ነው? ማለት የወሰነች ኮን ብያለች እኮ ለማንኛውም አንቺ ይቅርታ መጠየቅ አለብሽ። እንደ ሰው ካሰብሽ እንደ ሴት ሆነሽ ካሰብሽ ሰው ትዳር ተበትኗል። ይቅርታ አልልም። ማንም ሰው ይቅርታ አልልም። የሰው ህይወት ተበትኗል እኮ የሰው ህይወት ተበትኗል። የሰው ህይወት መከሰስም እኮ ትችያለሽ። የራሳቸው ኬዝ ነው። ምን አደረግን? ከስለ አገኘሁት በቃ እንደዚህ ጠጣን ምናምን እንጂ ምን ያ ነገር ለሷ መጥፎ ነው የሆነባት፣ በህይወቷ ላይ ተጽዕኖ ፈጠረባት። አይደለም በሷ ብቻ አይደለም እኔ ያለሁበት ነገር እኮ ሁለታችሁ ጥፋት አጠፋችሁ። ሁሉ ነገር እኮ አስጠልቶኛል። ህይወቱን የተበጠበጠ መልካም ላድርግ ብለሽ ጭራሽ እንደገና ህመምተኛ ነው የምታደርጊው፣ ልጁን በሽተኛ ነው የምታደርጊው። እርስ በርሳቸው በሆነ ነገር ይካሳት ጥፋት ነው ብሎ እንዴት ላልታምነው ትችላለች? አታምነውማ እኮ ነገርኩሽ። ሄደሽ ይቅርታ ብለሽ ከእናንተ መካከል ከዛሬ ጀምሮ ወጥቻለሁ ብለሽ ይቅርታ መጠየቅ አለብሽ። አይደለም ይሄ እኮ ማለት ስለዚህ ሌላ የምታስቢው ነገር አለ። አውቀሽ እንዲበጣበጡ ነው አመጣጥሽ። እሺ ሌላ ምንድን ነው? እሺ ያሰብሽው ነገር ምንድን ነው? ስርዓት ያዝ እንዳትነካኝ። ስርዓት ያዝ አይደለም ያሰብሽው ነገር ካለም ለምን አትናገሪም? እሺ ለምን ነው ይቅርታ ማትይው? አልልም በቃ መብቴ ነው። ለምን ነው ማትይው? ህይወት እኮ ነው የበጠበጥሽ። ምን ማለት ነው ይቅርታ አልልም ማለት? አይደለም ይቅርታ አልልም። ከፈለክ ራስህ ይቅርታ ማለት የፈለከው ማድረግ ትችላለህ። እንዳታናድሽ ጭራሽ ሌላ ነገር። እሺ ለማንኛውም እንደዛ አትበይ። ህይወታቸውን አበላሽተሽዋል። ወደድሽም ጠላሽም ህይወታቸውን በጥብጠሻል። አንቺ ጭራሽ ጓደኛዬ ነሽ ብቻ ከእነሱ ጋር ተነጋግረሽ ስራ ትክክል አይደለም እኮ እንደዚህ አልጠብቅሽም። አይደለም ማርያምን አይደለም እንደ ህይወታቸውን በጥብጠሽ እንደገና ለኔ ታግዥኛለሽ ብዬ ባመጣሽ እንደዛ ነገር አላለም። እንደዛ አጣያቸው ብላ ነው የምታግዝሽ። ጓደኝነት ይኸውልሽ በዛ አይደለም ማለት ቆይ ለማንኛውም እንድትጣሉ ሳይሆን ማለት ነው። እዩብ ተረጋግበው መጀመሪያ አይደለም እኔ ሲጀምር ተረጋግቼ ነው ይኸውልሽ እኔ ይኸውልሽ በእንደዛ አይነት ነገር ጓደኝነት ጥንቅር ብሎ ይቅር እንጂ የሰው ልጅ ህይወት ትዳር እየተበጠበጠ አይ ትክክል ነሽ ብዬ ልደግፍሽ አልችልም። እኔ እናት አልደግፍም። ችግር ሁለታችን ጠንቀር ሲጀመር መጀመሪያ ጥሩ ሰው ነሽ መጣሽ። አሁን ምን ችግር አለ? አንዴ ይቅርታ ምን አደረኩ? እዛ ጋር ቪዲዮን አይተዋለች አይደል? አብራ ተፈተነ ጠጣን ምናምን አወራን እና እኔ በኋላ ይዘለለ ምን አደረግን? ንገረኝ። ስለማድረጉ አይደለም የሰው ልጅ ማለት ነው ጥሩ ቅን ከሆነ እሺ ጥፋትሽ ይሄ ገና እንደዚህ ስላደረኩኝ ነው። ሙሉ ተተበተነ ቁጭ በቃ ይቅርታ ትያታለሽ። ምክንያቱም እሷ አሁን ምንድን ነው ያለችኝ? ብዙ ነገር እንዳልሻት ነው። ብዙ ነገር በቀደም ዛትሽባት ሁላ ተዘዝተሽባታል። ለምን ምን ስለሆነ ነው ጥፋትሽን አታውቂም እንዴ? በደበደባት ነበር አልተበደብኳትም። አንቺ ጢባራ መቱኝ። አንቺ እንደዛ አይነት ልጅ እኮ አልነበርሽም። እኔ ሳቅሽ የኔ ጓደኛ ከሆነሽ እንደዛ አልነበርሽም። ሴት ስለሆንሽ እንጂ ወንድ ብትሆኚ ተናንቀን ይወጣልን ነበር። ገብቶሻል አይደለ? ለማንኛውም ስለዚህ በግዴታ ማለት ነው። ቆዩ ተረጋጋና ማለት ያናድርሽ አንቺ ትያለሽ አልልም አትበይ። ሰው እያየሽ ነው፣ ተመልካች ነው የሚያይሽ። ምን ማለት ነው? እያናድርሽ ነው ብርዴ እና ተናደረ ይመለከተኛል። ህይወቱን እኮ ነው የበጠበጥሽው። ለማንኛውም ይመለከትሻል፣ በደንብ ነው የሚመለከትሽ። እንዴ ከዚህ በላይ ምን አለ? ትዳር ማለት እኮ ሀገር መገንባት ነው። ትቀድጃለሽ እንዴ?
እንደ የልጅ አባት እኮ ነው የልጅ እና ታዲያ ማለት ነው አንቺ እና ይቅርታ ነው። አዎ በደንብ ትያለሽ። ወደ ሳይው በግድስ ትያለሽ። አይገርምሽም? እንግዲህ በፖሊስ አስገድዳችሁ የምታስብሉኝ እንደሆነ አለ እናየዋለን። አብረን የእውነት እንደዛ አይነት ነገር አይደረግም። አይ ሁኔታዋን እያየህ እኮ ገባኝ። ግን እኔንም እያናደሽ ነው። ሲጀመር ቡርቴ ህይወታቸውን በጥብጠሽዋል። ወደ ሳይው ተነጥፈሽ ይቅርታ መጠየቅ አለብሽ። እውነቱን ልንገርሽ እንደ ሴት እኮ ሆነሽ ነገ ጠዋት ምን እንደሚያጋጥምሽ ታውቂያለሽ። አንቺ ልጁን ትቶ ነው ጥሏት የሚሄደው። የ4 ወር ታቅፋ ቤቷ ብቻዋን ትቀመጥልሽ። ምን አስበሽ ነው? ይቅርታ ስላልኩ ነው ታዲያ ተዳረኩ። አዋ አያም አታምንማ። እሱ ይቅርታ ብሎ ሊገባ ይችላል። ለምንድን ነው መብቷ ነው ማለት? አለማመን ማለት ነው። ሰናት እንግዲህ ከኔ በላይ ባለምታውቀው አሳናት አይደለም። አይ ቆይ አዮብ፣ እንደዛ ሳይሆን አንቺ በመጀመሪያ ሰው አክብሪ። ሰው የሚባል ነገር ክብር ይኖርሽ ለሰው ልጅ አይደለም። ኧረ ተረጋጋ። ቆይ አዮብ፣ እንደዛ አይደለም እንደዛ አይደለም። አንቺ ተረጋጊ። እንደዛ እውነቱን ነው እያናደሽ። ወንድ ልጅ ነው አትፈታተኝ። እና ምን እንዳልከው ታዲያ እንዴ? ምን ይቅርታ አለበት ማለት ነው አይደለም። ይቅርታ አይደለም። አለ ማመን አለበት ማለት ነው። ቆይ ተረጋጊኝ። ደረግምሻለሁ። እስኪ ድጋሚ አሁን አማርኛ ድጋሚ። ቆይ ሰው የሚባል አክብሪ። ወንድ ልጅ ነው አትፈታተኝ። እሺ ይቅርታ አይደለም። በቃ ምን እኮ እሱ አለ ማለት ቻሽከን ምን ማለት ነው? አመን አለበት ማለት ነው። ስርዓት ያዝ እላጥፍሻለሁ ከፈለግሽ። ኧረ በፈጣሪ እኔ እንደዛ አልጠብቃችሁም እኮ። አንቺ እራሱ እኔ እንደዛ አልጠብቅሽም። ምን ሆነሽ ነው? ጉዳይ እንደ ሰው ህይወት ተበጥብጧል። ይቅርታ ማለት ለአንቺ ምንም አይደል። አትከፈይ